አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቤተሰቦች ውድ ተከታታዮቼ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ወይም ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። እንዲሁም ላይክ ሼር ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ተከታተሉኝ። እንግዲህ ከትላንት ወዲያ በለቀኩት ቪዲዮ ነግራችኋለሁ። ወደ ገጠር ላይ ነው እህቴ ወልዳ ማንቢያችኋለሁ አይደል? እየሄድኩኝ ነው። ሮቃ ወንዝ እንግዲህ ሀገሮቻችን ልጆች ስሙን ልንገራችሁ። ያው ሮቃ ወንዝ ደርሻለሁ። ከታችኛው ልብስ ማጠቢያ ቀርሳው ደርሻለሁኝ። ያው አሁን ዝናብ ስላልጣለ ማለት በባለፈው የተወሰነ ጣጥሎ ነበር፣ ነገር ስላላጠገበው እንደምታዩ ወንዙ ተጨቃጭቋል። እንደዚህ አልነበረም ዝናብ በደንብ ሲጥል። ይሄ ቀርሳው ውሃው በጣም ነበር የሚያምረው አወራረዱ ምናምን። አሁን ግን እንደምታዩት ተጨቃጭቋል፣ አረንጓዴ ሆኗል ምናምን። የተወሰነ ውሃ ነው ያለው፣ ብዙ የለውም። እንግዲህ ወንዙን አስጎበኛችኋለሁ። የሀገሮቻችንም ልጆች ልብስ ማጠቢያችን፣ ውሃ መቅጃችን ሮቃን አስጎበኛችኋለሁ። ለማታውቁትም እንዲሁ ወንዙ ምናምን ቀርሳው የናፈቃችሁ በተለይ የገጠር ልጆች የናፈቃችሁ ትኖራላችሁ ያስባለሁ። አስጎበኛችኋለሁ። እንግዲህ ይሄ ወንዝ ሮቃ የተባለበት ምክንያቱንም እነግራችኋለሁ። እንደምታዩት እዛ ጋር ሚጣ ተቀምጣለች። ይሄ ዛፍ ምናምን ይታያችኋል። የሀገሮቻችን ልጆች ያውቁታል፣ ወንዙን በደንብ ስለሚያውቁት። ይሄ ወንዙ ሮቃ የሚባል ዛፍ አለ። ሮቃ ምንድነው ብላችሁ ግር ለሚላችሁ በአረበኛ ላስረዳችሁ መሰለኝ። አረቦቹ ተምር ህንድ የሚሉት ማለት ነው። ተምር ህንድ የሚሉት እንደዚህ የተለያዩ ፋዋካዎች ጋራ ተረትቦ የሚመጣው የሚገዛው ተምር ህንድ የሚባለውን አወቃችሁት? እሱ ማለት ነው። በእኛ ቋንቋ ሮቃ ይባላል። ያው የኛ ሀገር ልጆች ታውቁታላችሁ። የከተማ ልጆች ምንድነው ሮቃ ብለው ግር እንዳይላቸው ነው ማብራራው። ይሄን ዛፍ ወንዙ እንዳለ እሱ ይሄ የሚታያችሁ ትላልቁ ዛፍ ሮቃ ይባላል፣ ወይም በአረበኛ ተምር ህንድ የሚሉት ማለት ነው አረቦቹ። እንግዲህ አረብ ሀገር እየተገዛ ነው ታውቃላችሁ። ከተለያዩ ከቱፋ፣ ከብርቱካን፣ ከሙዝ፣ ከተለያዩ ከአይነብ ተረትበው የሚገዙት አትክልቶች አሉ አይደለ? ከነሱ ጋራ ተረትበው ይመጣል። እንደውም የብቻውም ታሽጎ ይሸጣል። ስለዚህ ተምር ህንድ ይሉታል አረቦቹ። እኛ ግን ገዝተን አይደለም። እኛ ሀገር ላይ እንደምታዩት ይሄን ዛፉ እንዲያለ እሱ ነው። በቃ ይሄ ወንዙ ሮቃ የተባለበት ምክንያት ይሄ አካባቢው እንዲያለ አንዳንድ ሌላ ዛፎች ብታገኙ እንጂ እሱ ራሱ ነው በቃ ሮቃ የሚባለው ወይም ተምር ህንድ የሚባለው በአረቦቹ ማለት ነው። እኛ እየገዛን አይደለም። ሀገራችን ወርቅ ናት ለማለት ፈልጌ ነው። የእንትን ያለ ራሳችን በቃ ያኔ ቆርጠን ማንኛውም ቦታ ይገኛል። በተለይ በዚህ ወንዝ በጣም የታወቀ ነው። ስሙም ነግራችኋለሁ። ሮቃ የተባለበት ይሄ ወንዝ ሮቃው ስለሚበዛ ነው፣ ወይም የተምር ህንድ ዛፍ ማለት ነው። ሮቃ ምንድነው ብላችሁ ግር እንዳይላችሁ ብዬ ነው እዚህ ጋር በአረበኛ እየተናገርኩ ያለሁት። እንግዲህ አብዛኛዎቹ የምትከታተሉኝ የመዳብ ቀሞች ስለሆናችሁ ተምር ህንድ የማያውቅ አይኖርም ብዬ አስባለሁ። የከተማ ልጆች ደግሞ ምንድነው ሮቃ ብላችሁ ግር እንዳይላችሁ ለዛ ነው በግልጽ ያኔ በምታውቁት አሁን አረብ ሀገር ያላችሁ ተምር ህንድ በሚለው ስለሚታወቅ ግልጽ ለማድረግ ነው። ይሄ የምታዩት ዛፍ ሁሉ እንዲያለ እሱ ነው። ከኛ ሀገር እንግዲህ ገዝተን አይደለም፣ በየወንዛችን እናገኘዋለን። እየቆረጥን መብላት ብቻ ነው ማለት ነው፣ ብር ሳናወጣ። እና እንግዲህ ወደ ተመልካቾች ይሄንን ወንዝና ሮቃ ዛፍ ወይም የተምር ህንድ ዛፍ እያስጎበኘኋችሁ ነው። እንዲሁም ውድ ሀገሬ ልጆች ሮቃ ወንዝ ለናፈቃችሁ እንግዲህ ከመካከለኛው ልብስ ማጠቢያ መካከለኛው የምንለው አለ፣ እዛ ልብስ ማጠቢያው ጋር ደርሻለሁኝ። ታስታውሱታላችሁ በደንብ ብዬ አስባለሁ። ያው ቪዲዮም ላይ ይለያል። ነገር ግን እንደምታውቁት ዝናብ ሲሆን ይሄን ወንዝ እንዴት እንደሚያምር ነበር የሀገሮች ልጆች ታውቃላችሁ። የሆነ በቃ ፉፉፉ ሲል በቃ ይሆናል አይደል? ደስ ይል ነበር ይሄ ወንዝ ውሃ ዝናብ በደንብ በሚጥል ሰዓት። አሁን ግን ተጨቃጭቋል እንደምታዩት። አላህ ዝናቡን ይስጠን። እንግዲህ በባለፈው 2-3 የጣጥሎ ነበር፣ ግን አላጠገበውም። በጣም ድርቅ ሆኖ ስለከረመ አሁንም በቃ መልሶ ድርቅ ሆኗል እላችኋለሁ።
እንግዲህ ይሄ አካባቢውን በደንብ ታውቁታላችሁ። እዚህ ጋር ነበር ልብስ የምናሰጣው ላስታውሳችሁ። ቀርሳው ምናምን እዚህ እንቀዳደም ነበር ልብስ ለማስጣት አድርቀን ለመውሰድ ማለት ነው። እቤት ድጋሚ ላለማስጣት አድርቀን ለመሄድ በቃ ይችን ቀርሳ አስታወሳችኋት የሀገሮች ልጆች። አሁን አሸዋ ደረቅ አሸዋ የተቆለለባት ማለት ነው። እዚች ላይ ነበር እዛ ጋር ልብሳችንን አስቀምጠን ወይም እዛኛው ድንጋይ አስቀምጠን የምናጥበው እዚች ጋር ነበረ እና በጣም ደስ ይል ነበር። ውሃው እንደዚህ ዝናብ በደንብ በሚጥል ሰዓት ኢንሻአላህ አስጎበኛቸዋለሁ። አሁን ድርቅ ስለሆነ ነው እንደዚህ የተጨቃጨቀው። ውሃ የሚቀዱት አሁን እዛ ጋር መጨረሻው ላይ ሰዎቹ ይታያቸዋል። እዛ ጋር ነው የሚቀዱት። ቀረብ አድርጌ እንዳላሳያችሁ ፈርቼ ነው። ውሃውን የሚቀዱት እዚህ አካባቢ ነው። ሰዎቹን አላስገባውም። የዛፉን ታስታውሳላችሁ። አንደኛው ጀጀባ ነው፣ የደረቀው ደግሞ የሮቃ ዛፍ ነው። ልብሳቸውን እንደምታዩት አለፍ አለፍ ብለው አስጥተዋል። ያው ብዙም ባይሆን ውሃው አሁን ያው ድርቅ ነው ብያችኋለሁ። እና እዚህ ጋር የተወሰነ ልብስ ያው ትንንሽ ልብሶች ስለሚያጠብ አሁንም አስጥተዋል። እንግዲህ ዛሬ ቪዲዮ የሮቃን ወንዝ ማስጎብኘት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ